ራስን ከዝሙት መጠበቅ ያስፈልጋል። ሰዎች ክብር መስሏቸው የሚያደርጉት ነገር በጣም ነው የሚያሳዝነው። ዝሙት በሶስት የተለያየ ቃል አለው ራሱ ቅዱስ መጽሐፍ ላይ። አንደኛው ላሲቪየስነስ ይባላል፣ ሁለተኛው ፎርኒኬሽን ይባላል፣ ሶስተኛው አደልትሪ ይባላል። ላሲቪየስነስ ማለት ለስትፉል ሆነና ሐሳቡ በዝሙት የተያዘ ሰው ማለት ነው። አእምሮ በሙሉ በዝሙት ተይዟል። ሲያይሽ በዝሙት አይን ነው የሚያየው። መንገድ ላይ የሚያያትን ሴቶችን በሙሉ ሲያይ በዝሙት አይን የሚያየው። ከዛ ካገኝሽ መዳራት፣ ዝም ብሎ መተሻሸት፣ መዳራት ምናምን አይነት ነገር አለው። ይሄ ላሲቪየስነስ ይባላል። ከዛ ፎርኒኬሽን ደግሞ የሚባለው ከጋብቻ ውጭ የሆነ ማንኛውም ከጋብቻ በፊትም የሚደረግ ግንኙነት፣ እሱ ደግሞ ፎርኒኬሽን ይባላል። ከዛ አደልትሪ አለ። አደልትሪ ደግሞ ባለትዳር ሆነው ከትዳራቸው ውጪ ግንኙነት ሲያደርጉ ማለት ነው አደልትሪ የሚባለው። ሶስቱም ልክ አይደለም። ወንዶቹም ከተለያዩ ሴቶች ጋር መተኛትን እንደ አድቬንቸር ማየት፣ እንደ ድል ማየት፣ ከሴቶቹም ጋር ደግሞ እንደዛው አይነት ነገር ሲመጣ በጣም ከባድ ነው። የዓለም ጤና ድርጅት WHO ያወጣው መረጃ ነው። በየቀኑ 1 ሚሊዮን ሰዎች በሴክሹዋሊ ትራንስሚትድ ዲዚዝ ይያዛሉ። 1 ሚሊዮን ሰዎች ነው ያሉት። በቀን ነው እድሜያቸው ከ15 እስከ 49 የሆኑ 1 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ኢንፌክሽን ይያዛሉ። ኤቭሪ ሲንግል ዴይ 1 ሚሊዮን ፒፕል። እሺ በ2020 740 ሚሊዮን ሰዎች በዓለም ዙሪያ፣ ያም በዓለም ዙሪያ ነው፣ 740 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ሴክሹዋሊ ትራንስሚትድ ዲዚዝ ተይዘዋል። ነገርየው ቀልድ አይደለም። ኢትስ ኖት ኤ ጆክ። ዝም ብሎ የሚደረግ ነገር ይሄ ሁሉ ጉድ ያለበት ነው። ጎኖሪያ አለ፣ ሲፊሊስ አለ፣ ክላሚዲያ አለ፣ ሄርፕስ ሲምፕሌክስ አለ፣ ፓፒሎማ ቫይረስ አለ፣ ካንዲዲያሲስ አለ። እነዚህ ሁሉ በሽታዎች በእንዲህ አይነት ነገር የሚመጡ ናቸው። ኢንቲመሲ የሚባለው ነገር አንድ ወንድና አንድ ሴት በዛ መጠን የሚያቀራርባቸው ነገር ከአንድ ሰው ጋር የሚሆን ነገር ነው። ወይ በትዳር ውስጥ ባልና ሚስት፣ ወይ በኮቨነንት ውስጥ በቃል ኪዳን ውስጥ ነው እንጂ እንዲህ የሚከፋፈል ነገር አይደለም። አሁን እንዴት እንደሚያዩት አላውቅም፣ ምን እንደሚፈልጉም አላውቅም። ከሚስቱ ወጥቶ ሌላ ሴት ጋር ሲሄድ ዲስከቨር የሚያደርገው ዓለም የለም፣ ሌላ ግኝት የለም፣ ምንም አይነት ግኝት የለም። ከሚስቱ የተለየ ሌላ ዲስከቨሪ የለም። ግን እዛም መሄድ ቀልድ አይደለም። ህይወትን ያበላሻል፣ በሽታን ያመጣል፣ በኋላ ይጎዳል። ነፍስን ነው የሚጎዳው። እና ልክ እንዳልሆነ ግን ሰዎች ማወቅ አለባቸው። አድቬንቸር እንዳልሆነ ወንዶቹ አሁን ገንዘብ ሲያገኙ ከዛ ከከሊት ጋር ተኝቼ እንትናን አውጥቻታል። ይሄ ለእኔ ስቱፒዲቲ ነው። አይ ኮል ኢት ስቱፒዲቲ። እውነት ነው ደግሞ መጽሐፍ ቅዱስም ላይ አእምሮ የጎደለውን ተመለከትኩት ይላል። አእምሮ የጎደለው በእንግሊዝኛ ውስጥ ስቱፒድ ነው የሚለው እንጂ አድቬንቸር አይደለም። ይሄ ድል አይደለም፣ ክብር አይደለም። ለሴቷም እንደዛው በተቻለ መጠን ሴቷ አንዲት ልጅ ምን አለች መሰለሽ? በጣም የገረመኝ ነገር እሷ ያለችበት ከተማ ሄጄ እንዲሁ እናወራ ነበርና እዚህ ከተማ ውስጥ አለች ከእሷ ጋር እሷን ማለቷ ነው ከእሷ ጋር እንዲተኝቻለሁ፣ ከእሷ ጋር እንዲያርጊያለሁ፣ ከእሷ ጋር እንዲያርጊያለሁ፣ ከእሷ ጋር እንዲያርጊያለሁ የሚል ወንድ አታገኝም አለች። በኮንፊደንስ በፍጹም አለች። ደስ ይላል። ይሄ እንደዛ ነው መሆን ያለበት እንጂ ሴቷም ራሷን አቨለብል አድርጋ የሚጠጣበት ቤት እየሄደች ዛሬ ከዚህ ጋር በኋላ ለህይወቷ ጉዳት ነው፣ ንቀት ነው የምታተርፈው። እና ይሄ ራስን ከዝሙት መጠበቅ ያስፈልጋል። ቀላል ነገር ነው አይደለም። አቤቱ ከራሴ አድነኝ ማለት ጠብቀኝ ማለት፣ ከዛ ግን ጥንቃቄ ይጠብቀሃል ደግሞ ስለሚል መጠንቀቅ ያስፈልጋል ማለት ነው።